ስምንተኛ ክፍል በጥሩ ውጤት ለማለፍ ብዙ ነገር ልታደርጉ ትችላላችሁ። ነገር ግን የመጨረሻዎቹ 1 ወራት በህይወታችሁ ውስጥ በጣም ትልቅ ውጤት እንድታመጡ ያደርጋችኋል። አሁን ለምሳሌ አመቱን ሙሉ እያጠናችሁ ያቺን 1 ወር ምንም ክለሳ ሳታደርጉ አይረሳኝም ብላችሁ የምታስቡ ከሆነ ተሳስታችኋል። ያቺ 1 ወር የክለሳ ነች። በደንብ ማጥናት አለባችሁ። እኔ አሁን 9ኛ ክፍል ነኝና ያኔ ባላረግ ኖሮ 100% ዘጋዋለሁ ብዬ የማስበውን ስህተቶቼን ነው የምነግራችሁ እናንተ ጥሩ ውጤት እንድታመጡ። እኔ ያኔ 8ኛ ክፍል በነበርኩ ሰዓት እስከ ሌሊቱ 9 ሰዓት ምናምን አመሽ ነበር። ግን ምንም የጠቀመኝ ነገር የለም። ምክንያቱም እስከ 9 ሰዓት ካጠናሁኝ ከገባኝ ከተረዳው በኋላ መልሼ ወዴት ነኝ? ወደ ቲክቶክ ደግሞ ያጠናችሁትን በሙሉ ነው የሚሰርቀው። በቃ ብችሉ ከጥናት በፊት ቲክቶክ ይዩ። እናም ካጠናችሁ በኋላ ወደ እንቅልፍ ሂዱ። በቃ እንቅልፍ ከተኛችሁ ያጠናችሁት ሙሉ ጭንቅላታችሁ ላይ ይቀመጣል። እና ፎከስ ማድረግ ያለባችሁ ደግሞ ምን ላይ ፎከስ ማድረግ አለብኝ ብላችሁ ልትጨነቁ ትችላላችሁ። ጀነራል ሳይንስ ኤንድ ማቴማቲክስ ሁለቱ ትምህርት ላይ በጣም ፎከስ አድርጉ። ሂስትሪ ታሪክ ነው። ክላስ ውስጥ የተማራችሁትንም ክለሳ ብቻ ነው የሚያስፈልገው። ጂኤስ እና ማስ ግን ማለት በጣም መተንተን፣ ስሌቱን፣ ኖቶቹን ማታንብቡት። በቃ ሂሳብ አሰራሩን ምናምን እሱን ነገር በደንብ ይዩት። በተለይ ጀነራል ሳይንስ። ሌላው እንግሊዘኛ ምናምን ፓራግራፍ ነው፣ ምንም አይከብድም። በቃ አማርኛም ያው ቀላል ነው፣ ብቻ ያደነባብራል እንግሊዘኛና አማርኛ። ፎከስ ማድረግ ያለባችሁ ከምንም እና ከማንም በላይ ጂኤስ እና ማቴማቲክስ። እውነቴን ነው የምላችሁ፣ እንዳትቆጩ። ሁለቱ ትምህርት ላይ ፎከስ አድርጉ። ሲቲዝንሺፕ ደግሞ ትንሽ እንግሊዘኛ የምትችሉ ከሆነ በቃ ኖርማል ቀላል ነው። በቃ የቱ ነው ጥሩ የቱ ነው መጥፎ ብሎ ነው የሚጠይቃችሁ። ሲቲዝንሺፕ በጣም ሲቲዝን እንግሊዘኛ ማለት ቀላል ነው። ፎከስ ማድረግ ያለባችሁ ጀነራል ሳይንስ ላይና ማቴማቲክስ ላይ ነው። እና ብችሉ ቲክቶክ ተው። ብችሉ ሱስ ካለባችሁ ደግሞ ቀንሱ፣ ቀነስ እያደረጋችሁ። እና ደግሞ ከጥናት በኋላ ቲክቶክ በፍጹም እንዳታዩ። በፍጹም በጭራሽ ማለት ነው። በጭራሽ እንዳታዩ። ፊልምም ቢሆን ሆነ የራሱን ቀን በድባችሁ ካጠናችሁ በኋላ ደግሞ በጣም ከደበራችሁ ወይ ኳስ ተጫወቱ ወይ ወክ አድርጉ እንጂ እንዲህ ፊልም ቲክቶክ ምናምን ነገር በጭራሽ እንዳታርጉ መክሬያችኋለሁ። እና ትንሽ ጊዜ ነው የጠራው። እግዚአብሔር ከእናንተ ጋር ይሁን። በደንብ አጥኑ፣ ከልሱ። የከበዳችሁ ነገር ካለ ምናምን ነገር በደንብ ተመላለሱበት። ቲክቶክ ግን ተው ነው የኔ መጨረሻ።